በአማራ ክልል በመኸር ሰብል ከተሸፈነው ከ5 ሚሊዮን ሄክታር በላይ መሬት ውስጥ 2.3 ሚሊዮን ሄክታር ሰብል ኮምባይነርና ሌሎች ዘመናዊ ቴክኖሎጂዎችን በመጠቀም መሰብሰብ መቻሉን የክልሉ ግብርና ቢሮ አስታወቀ። በምርት ዘመኑ የመኸር ሰብል አሰባሰብ የማስጀመሪያ መርሃ ግብር በምስራቅ ጎጃም ዞን ባሶ ሊበን ወረዳ የተካሄደ ሲሆን በዚህ ዓመት በክልሉ ከ187 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል ፍሬውናት በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ቆይተሻል? በአማራ ክልል የመኸር ሰብል አሰባሰቡ ጅማሮው ምን ይመስላል? እንዲሁ ደግሞ በቴክኖሎጂ በመታገዝ እየተደረገ ያለው ስራም ምን እንደሚመስል ንገሪንና አርሶ አደሮች በዚህ ላይ ያላቸው ሀሳብ ምንድነው? እሱንም ጨምረሽ ንገሪን። ግናለው ማህሌት እንግዲህ በአማራ ክልል በዚህ የ2017-18 የምርት ዘመን 5.5 ሚሊዮን ሄክታር መሬት በልዩ ልዩ ሰብሎች መሸፈኑ ይታወቃል። በተለይ ደግሞ ጤፍ፣ ስንዴ፣ በቆሎና ማሾ የመሳሰሉ ደግሞ በርከት ያለ ሽፋን ያላቸው ሰብሎች ጭምር በዚህ ዓመት ሽፋን አግኝተዋል ማለት ነው፣ ተዘርተዋል። ከዚህም 187 ሚሊዮን ኩንታል ምርት ይጠበቃል በክልሉ። ይህንን ሰፊ ምርት ከሚያመርቱ መካከል የሆነው ምስራቅ ጎጃም ዞን ደግሞ ሰፊ የሆነ የስንዴ እንዲሁም የጤፍ ምርት ያለበት አካባቢ ነው። ሰብል አሰባሰብ በዘመናዊ ቴክኖሎጂ በተለይ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ ተካሂዷል። ይሄ ቀበሌ በየዓመቱ የስንዴና የጤፍ ማሳዎችን በትራክተር በመዝራት እንዲሁም ደግሞ በኮምባይነር በመሰብሰብ የግብርናን ቴክኖሎጂ በመጠቀም በስፋት የሚታወቅ አካባቢ ነው። በዘንድሮ የምርት ዘመንም ሰፊ የሆነ የጤፍ ብሎም የስንዴ ምርት የተገኘበት አካባቢ ነው። በአጠቃላይ በምስራቅ ጎጃም ዞን 640 ሺህ በላይ ሄክታር መሬት በልዩ ልዩ ሰብል ተሸፍኗል። ከዚህም 25 ሚሊዮን ኩንታል ምርት ይጠበቃል። አሁን ደግሞ ይህንን ምርት ጤናማ በሆነ መልኩ ወደ አርሶ አደሩ ጎተራ እንዲገባ እንዲሁም ከብክነት በተጠበቀ መልኩ ወደ ጎተራ እንዲገባ ከ24 በላይ ኮምባይነሮች በዚህ በምርት መሰብሰብ መርሃ ግብሩ ተሳትፈዋል ማለት ነው። በአጠቃላይ የምርት ዘመኑን የሰብል አሰባሰብ ማስጀመሪያ መርሃ ግብር በልምጭም ቀበሌ ተካሂዷል። አርሶ አደሮች በዚህ አካባቢ በተለይ የተለመደ ቴክኖሎጂ አጠቃቀም ያላቸው መሆኑን ነው ያነሱት። ከዚህም ባለፈ ጉልበታቸውን በመቆጠብ ምርትን ደግሞ ያለምንም ብክነት በአንድ ቀን ወደ ጎተራቸው ማስገባት መቻላቸው የግብርና ቴክኖሎጂ ምን ያህል ለምርታማነት ፋይዳ እንዳለው የተገነዘቡ መሆኑን አንስተዋል። ለዚህም በየዓመቱ በትራክተር በመዝራትና በኮምባይነር በመሰብሰብ ልምዳቸው ለሌሎች የሚካፈልበት ደረጃ መድረሱን ነው ያነሱት። በአጠቃላይ በዚህ የልምጭም ቀበሌ የስንዴ ሰብል በክላስተር ወይም በኩታ ገጠም የተዘራ በመሆኑ በአንድ ቀን የተዘራ ሰብል በአንድ ቀን በኮምባይነር እየተሰበሰበ ነው በዚህ በማስጀመሪያ መርሃ ግብሩ ማለት ነው። በአጠቃላይ በክልሉ ኮምባይነርና ሌሎች በእጅና በአነስተኛ ቴክኖሎጂዎች ጭምር በመጠቀም የሰብል ስብሰባ እየተከናወነ ነው የሚገኘው። በአጠቃላይ በኩታ ገጠም በመዝራት በኩል 2.7 ሚሊዮን ሄክታር መሬት ነው የተሸፈነው። እስካሁን ይህንን በውጤታማነት በመሰብሰብ በኩልም ውጤት እንደተገኘበት ነው። በተለይ በአሁኑ ወቅት 2.3 ሚሊዮን ሄክታር መሬት በመሰብሰብ መቻሉ ተገልጿል። ይህም ምርትን ከብክነት በሚከላከል መልኩ እየተሰበሰበ ስለመሆኑ ማሳያ መሆኑን ነው የክልሉ ግብርና ቢሮ የገለጸው። ሌሎች መረጃዎችን በሌሎች የዜና ሰዓቶች ይዤ እመለሳለሁ። አመሰግናለሁ። እኛም እናመሰግናለን ራሄል። መልካም ቀን። ሀገራዊ የልማት ግቦችን ትርጉም ባለው ሁኔታ ለመተግበር ያሳሰብና የተግባር